ላይ ያው ሰው ለማጽናናት እንሄዳለን አይደለ? ሰው ያጡ ሰዎች ጋር ስናጽናና ግን አንዳንዴ ከማጽናናት ይልቅ የበለጠ ሀዘናቸውን ወይ እንዳይገልጹ ወይ ደግሞ እንዳናግዛቸው ሆነን እንመለሳለን። በማወቅም ባለማወቅም ምንድነው ማድረግ የምንችለው? እንደዚህ አይነት ሁኔታ ውስጥ የገቡ ሰዎች ጋር ስንሄድ ምን አይነት ማይንድሴት ነው ይዘን መሄድ ያለብን? ምክንያቱም በጣም መዘጋጀት ያለብን ይመስለኛል። ለቅሶ ለመድረስ ብለህ ዝም ብለህ የምትወጡ አይነት ነገር አይደለም። በተለይ የቅርብ ሰው ከሆነ የምታጽናናው ሰው ስራዬ ብሎ አስቦ መሄድ ያለብን ይመስለኛል። በመጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። የመጀመሪያው መፍትሄ እሱ። እንዴት? እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና አንድ ቀን 2 ቀናቸው ነው። መሞቱንም አምነው አልጨረሱም። ታይም የሚፈልግ ነገር ነው። ጉዳዩን ማድረስ ማድረግ ሊያስፈልግ ይችላል። ሄዶ ቤታቸውን ማጽዳት ሊቻል ይችላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ እርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደው አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት፣ ሩን መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሀዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል። በጣም የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያልሆነ። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥፍቼ ነው እንደዚህ የሆንኩት እስኪል ድረስ ኢዮብ ማለት ነው። በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል ነው ያላቸው። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያደርገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላደርግ ብዬ ነው እንዲያረግኩበት ሰውየው ላይ በለው ብሎ አላከም። ምን ለምን እንዳደረገ የሚያውቀው እሱ ነው። አብሮ ማዘን ይሻል ነበር። እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በእኔ ላይ ድፍረት ሆናል ያለ። ግን ማን መልክተኛ አደረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ የሆነ ምናምን ሲሆን እንዲያደርገው እኮ እንዲህ ብሎ አይባልም። አብሮ ማዘን፣ ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ እንደው ቢያንስ የሚያስፈልግ ነገር ካለ አምፖል ካለ እሱ መቀየር ይሻላል። ልክ ነው። ሩም መስጠት ማለት እሱ። ይሄም እርዳታ ነው። አታልቅሱ የሚሉትስ? በጣም ብዙ ሰው እንዳይወጣ